እንደሚገሉን ነግረውናል። መሬቱ ደሙን የሚመጣው አይደለም። እኛን ሊያጠፉን ነው ይመጡት። ሊያጠፉን ነው ይመጡት። ከምድር በታች ያሉ መግቢያዎች አይዘጉ። ልጄ ወዴት ትሄዳለህ? ወደ ሳማንኡድ። ልጄ በዚያ ክፉዎች አሉ። የሮማውያን ወታደሮች ቤተ ክርስቲያናትን እያወደሙ ነው። ክርስቶስን የሚያምኑ ክርስቲያኖችንም እያጠፉ ነው። በአሰቃቂም ሁኔታ እየገደሉ ነው። ስለዚህ ነው እኔም የሚሄደው። ልጄ አንተማ ለመቋቋም ገና ለጋ ነው። ቤተ ክርስቲያን ወጣት ወይም አረጋዊ ስለሆንን ሳይሆን ልጆቿንንና ሁላችንንም ትፈልገናለች። ታዲያ ምን ለማድረግ ወሰንክ? ለገዢው ጌታችን መድኃኒታችን ኢየሱስ ክርስቶስ ቤተ ክርስቲያንን በደሙ እንደመሰረታትና እንዳነጻት በራፎቿ እንደማይዘጉ እነግረዋለሁ። ገና ለጋ ወጣት ነህ። መሳሪያም አላነገብክም። በመሳሪያ ሳይሆን በልቤ ያለው እምነት አምራትን ይሰራል። የምታስበው መከራው ቀላል ሳይሆን ጨካኝና አሰቃቂ ነው። እኔም በዚች ቦታ ቦታቸውን ከሰጡት ሰማዕታት አላንስ። እኮ ፈጽሞ እግዚአብሔርን የማይፈሩ አመፀኞችና ልበ ደንዳኖች ናቸው። እየተከተሉት ያለው የተሳሳተ መንገድ እንደሆኑ ሊረዱ ይገባል። እግዚአብሔር ብርታቱን ይስጥ። እኔ ግን ስለ አንተ ሀሳብ ገብቶኛል። ሕይወቱን ስለ ክርስቶስ የሰጠ ሁሉ ዓለምን ያሸንፋል። ደግሞም ዓለምን አሸንፎ ራሱን ቢያጣ ምን አለበት? ልጄ በርሽሽ፣ እየተመለሱ ነው። እንዲያዩ አልፈልግም። ደግሞ እስካሁን ድረስ እንዳለ ነው። ከትናንት አንስተን ያው መሬቱን እያጸዳን ነው። ታዲያ ምን ላድርግ? የናዝሬቱ ኢየሱስ ይረዳሃል። የህዝብ ፍትሃዊ አይደለም። ከዚህ በላይ ምን ታደርጉናላችሁ? ከእኛስ ምን ትፈልጋላችሁ? እንዲህ ያለውን አዛውንት መምታት ተገቢ አይደለም። በል ከዚህ ሂድና ወደዚያ አስጨወት። ይልቅ እኛ መሳሪያ ሳይሆን በልባችን የእምነትን ትጥቅ ሰንቀናል። ስለዚህ አንፈራም። እንዲህ ያለውን ጨዋታ እንድታቆሙ ዛሬ ትቻችኋለሁ። ነገ ደግሞ እመጣለሁ። ታዲያ ደም ነገር ብመለከት ግን ትናንት እንደሞቱት በእናንተ ላይ እንዲህ ይሆናል። ይገባችኋል? ገብቶኛል። ይህ ስለ ድካማችን ከእግዚአብሔር የመጣ ነው። እግዚአብሔር ከእኛ ጋር ከሆነ ማን ሊቃወመን ይችላል? የኔ ልጅ ጀግና ነህ። በዚህም ጊዜ እድለኛ ነህ። ነገር ግን ሁሌም ላይሆን ይችላል። እርፍ ጨብጦ ወደ ኋላ የሚያርስ የለም። ስለ አንተ እጨነቃለሁ። ረጅም ዕድሜ ይሁንልህ። የኔስ መጨረሻ ተቃርቧል። ሰላም ላንተ ይሁን። በልሂድ የኔ ልጅ። እግዚአብሔር በኑሮ ሁሉ ሰላምን ያምጣል። መንገዱ ረጅም ነው።